ላለፉት 41 ቀናት ዩቲዩብ ላይ ጠፍቼ ነበረ። ዩቲዩብ ላይ ብቻ ሳይሆን ቲክቶክ ላይም እንደ በፊቱ ቶሎ ፖስት እያረኩላችሁ አልነበረም። ይህ የሆነበት ምክንያት ደግሞ በጣም ስራዎች በዝተውብኝ ነበረ። የተለያዩ ፕሮጀክቶችን እየሰራው ነበር። እንደሚታወቀው ዩቲዩብ ላይ የምሰራላችሁ ቪዲዮዎች እናንተን ይጠቅማሉ ብዬ እንጂ ኖርማሊ ለኔ ገንዘብ ያመጡልኛል ብዬ አይደለም። ገንዘብ ቢያመጡም በጣም ትንሽዬ ስለሆነ ያን ያህል ለኔ ጠቃሚ ነገር አይደለም ብሩ በዩቲዩብ የሚመጣው ነገር ግን እናንተን በመጥቀም ደረጃ ግን ዋጋ ልሰጠው ስለማልችል ከረዳችሁ ብዬ ነው። ስለዚህ ይህንን ቪዲዮ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ጀምሩ። ዛሬ የምንማረው አንድ ቪዲዮ ኤዲተር ጎበዝ ለመሆን የሚያስፈልጉን ቤዚክ የሆኑ የቪዲዮ ኤዲቲንግ ፕሪንሲፕሎችን ማወቅ ግዴታ አለበት። አብዛኞቹ ቪዲዮ ኤዲተሮች አሁን ላይ የሚሰሯቸው ተመሳሳይ እንዲሁም ደግሞ ከምንም አይነት ከፕሪንሲፕል ነፃ የሆኑ በራሳቸው ሀሳብ በራሳቸው ፍላጎት ጀስት ኤዲት ማድረግ ስለፈለጉ ብቻ የሚያደርጉት ነገር ነው። ነገር ግን ይሄኛው ሀሳባቸው ኤዲት የማድረግ ፍላጎት ከፕሪንሲፕል ጋር ሲታገዝ ፕሮፌሽናል የሆነ እይታን ፕሮፌሽናል ሉክን ይሰጠናል። እነዚህን ኤዲቲንግ ፕሪንሲፕሎች አንድ ባንድ ልንገራችሁ። የመጀመሪያው ስቶሪ ነው። ሁሌም እንደ ቪዲዮ ኤዲተር ስታስቡ ስቶሪ ቴሊንግ ላይ ፎከስ ማድረግ ያስፈልጋል። ስለዚህ ቪዲዮ ኤዲት ስታደርጉ ስቶሪውን ምን አይነት ኢንፎርሜሽን እያስተላለፈ ነው፣ ምን ቀርቶታል፣ ምን አይነት ኢሞሽን ሊፈጥር ይችላል የሚለውን ማሰብ ያስፈልጋል። ሁለተኛው ከት ኦን አክሽን። አብዛኛው ቪዲዮዎች እንደ ዶክመንታሪ፣ ኮሜርሻል፣ የተለያዩ እንዲሁም ፊልሞች፣ ድራማዎች ላይ ታችሁ ከሆነ የሆነ አክሽን ሲደረግ ኦን ፐርፐዝ እዛሽ ቦታ ላይ ይቆረጣል። ከዛ ኔክስት ሲኑ ላይ የዛ ሀፍ ወይ ይገባል ወይ ደግሞ የዛ ቀጣይ ሲን ይቀጥላል ማለት ነው። ከዛ ጋር አብሮ የሚሄድ ማለት ነው። ስለዚህ ከት ኦን አክሽን አንደኛው ፕሪንሲፕል ነው። ስለዚህ ይህን ፕሪንሲፕል ያወቀ ሰው አንድ ዶክመንታሪ ኦር ደግሞ ኮሜርሻል፣ ድራማ፣ ፊልም ቪዲዮ ኤዲት ሲያደርግ አክሽን ላይ ከት ማድረግ እንዳለበት ይረዳል ማለት ነው። ሶስተኛው ፔሲንግ ነው። ፔሲንግ ማለት ደግሞ የቪዲዮአችን ፍጥነት ማለት ነው። ፍጥነት ማለት ደግሞ ቪዲዮ ኦልሬዲ ፕሌስ ታደርጉት ያለው ፍጥነት ሳይሆን ቪዲዮ ላይ ያለው ፔስ ወይም ደግሞ እይታ ሲኖቹ ያላቸው ፍጥነት ነው። ስለዚህ ይሄንን መለየት ያስፈልጋል። ለምሳሌ ለሶሻል ሚዲያ ብንወስድ ፋስት ፔስድ ነው እንደምታዩት በአጭር ሲኖች እንዲሁም በፈጣን በሆነ መልኩ ኢንፎርሜሽን ለማስተላለፍ ስለሆነ ዋና ዓላማው ፋስት ፔስ። እንደ ዶክመንታሪ፣ ኮሜርሻል አይነቶች ደግሞ ከሚዲየም እስከ ስሎ የሆኑ ፔሶችን እንጠቀማለን ማለት ነው። እንደ ኮሜዲ የተለያዩ ደግሞ በጣም ፋስት የሆኑና በቶሎ የሆነ ኢንፎርሜሽን ለማስተዋወቅ ወይም ለማሳወቅ የምንጠርባቸው ቪዲዮዎች ናቸው ማለት ነው። አራተኛው ያለ ምክንያት ከት አለማድረግ ነው። ቪዲዮአችሁን ያለ ምክንያት ከት ማድረግ የለባችሁ። ለምሳሌ ከት ማድረግ ያለባችሁ አዲስ ኢንፎርሜሽን ልትናገሩ ከሆነ ወይም ደግሞ ቪዲዮአችሁ ላይ የማያስፈልግ ነገር ኦልሬዲ ካለና ያንን ቆርጣችሁ ስትወጡ ያንን ቦሪንግ ፓርቱን ለመሸፈን ከት ታረጋላችሁ። ወይም ደግሞ ሌላ አንግል ሌላ ቪዲዮ ካላችሁ ሌላ አንግሉን ለማሳየት ከት ማድረግ ትችላላችሁ። ስለዚህ ከት ስታረጉ ዝም ብሎ ራንደምሊ ከት ማድረግም አስፈላጊ አይደለም ማለት ነው። አምስተኛው ከመናገር ማሳየት ነው። ይህ ደግሞ ምን ማለት መሰላችሁ? የምታወሩትን ነገር ቪዥዋሊ በማሳየት ሰዎች የበለጠ አንደርስታንድ እንዲያደርጉት ማድረግ ነው። አንድ ሰው ዝም ብሎ እያወራና ያንን የሚያወራውን ነገር ቪዥዋሊ ደግሞ ስናሳየው አንድ አይደለም። ቪዥዋሊ ስናሳየው ሞር ሰዎችን እንዲረዱትና ስለዛ ነገር እንዲያውቁ የማድረግ ቻንሱ እጥፍ ይሆናል ማለት ነው። ስድስተኛው ጄ ከትና ኤል ከት ነው። ስለነዚህ ከቶች ከዚህ በፊት አውርቻችኋለሁኝ። ኦዲዮ ቀድሞ ሲጀምርና ቪዲዮ ቀድሞ ሲጀምር ነው ልዩነታቸው። እነዚህ ሁለቱን ነገሮች የምንጠቀመው ሶሻል ሚዲያ ኤዲቲንግ ላይ ብቻ አይደለም። ፊልሞች ላይ የተለያዩ ቪዲዮዎች ላይ አይታችሁ ከሆነ ጄ ከት እና ኤል ከት በጣም ኖቲሴብል በሆነ መልኩ ይጠቀሙታል። ያ ደግሞ ሞር ስሙዝ የሆነ ትራንዚሽን እንዲኖር ያደርጋል ማለት ነው። ሰባተኛ ኮንቲኒቲ። ኮንቲኒቲ ማለት ደግሞ ቪዲዮአችሁ ላይ ያሉት የሚታዩ ነገሮችን እናንተን ራሱ የምትለብሱት ልብስ፣ የእጅ እንቅስቃሴያችሁ፣ የአፍ እንቅስቃሴያችሁ፣ የአንገት እንቅስቃሴያችሁ እነዚህ ከከት የተለያየ ቦታ ሊሆን አይገባም። ስለዚህ ኮንቲኒቲው ሊጠበቅ ግድ ይላል ማለት ነው። ኤዲተር ይሄንን ታሳቢ አድርጎ ኤዲት ማድረግ አለበት። ቅድም እንዳልኳችሁ የሆነ ቦሪንግ ነገርን ከት ለማድረግ ከት አድርገን ግን አንደኛው ቪዲዮ ሲያልቅና ይሄኛው ቪዲዮ ሲቀጥል ያለችው ፓርት ላይ ኮንቲኒቲ ቼክ ማድረግ አለባችሁ። ጭንቅላቱ ወደ ሌላ ቦታ ተጣሞ ቀጣዩ ቪዲዮ ላይ ወደዚህ የሚጣመም ከሆነ የሆነ ግሊች እንዳለ ለሰዎች እናሳያለን። ያ እንዳይታይ የማድረግ ግዴታ ማለት ነው። ስለዚህ ኮንቲኒቲ ማለት ቪዲዮ ላይ የሚታዩት ነገሮች ወጥነት እንዲኖራቸው ማድረግ ነው። ስምንተኛ ቢሮል መጠቀም።
ቢሮሎችን መጠቀም በብዙ ነገሮች አሪፍ ነው። ለምሳሌ ስለምናወራው ነገር በደንብ አጋዥ በሆነ መልኩና ቪዥዋሊ ደግሞ ሰዎችን አንደርስታንድ በሚያደርጉት መልኩ መግለጽ የሚችል ቢሮል ብንጠቀም ሰዎች በቀላሉ አንደርስታንድ እንዲያደርጉት እናደርጋለን። ሌላኛው ደግሞ ከት ስናረግ እንዳልኳችሁ የአሁኑን ይሄ ኮንቲኒቲውን እንዲጠብቅ ማንችልባቸው ነገሮች ከሆኑ ለምሳሌ የመጀመሪያው ቪዲዮ ሲቆረጥ እጁን አንስቶ ከሆነና ቀጣዩ ቪዲዮ ላይ እጁ ከሌለ ስለዚህ የሆነ ግሊች ይፈጠራል። ይሄንን ምንሸፍንበት ማለት ነው። ቢሮል ስናስገባ ይሄንን ነገር እንሸፍናለን ማለት ነው። ስለዚህ እንደ ቪዲዮ ኤዲተር ይሄንን ፕሪንሲፕል ልታውቁት ግድ ይላል ማለት ነው። 9ኛ ቪዥዋል ቫራይቲ መፍጠር። ይሄ ለሲኒማቶግራፈሮችም የሚሆን ነው። የምትቀርጹት ቪዲዮ የተለያየ አንግል ሹት ሊኖራችሁ ይገባል። ኤዲተሮችም ደግሞ ይሄንን ያገኛችሁትን ሹት በተለያየ መንገድ ልትጠቀሙት ግድ ይላችኋል ማለት ነው። ሰዎች የሆነ አንድ ሹትን ብቻ በማየት ድብርት ውስጥ እንዳይገቡ ወይም ያ ነገር የማየት ፍላጎታቸው እንዳይቀንስ አንግሎቹን በመቀየር አንግሎቹን ስንቀያየርም የምንፈጥራቸው ኦልሬዲ ኢሞሽኖች አሉ። ለምሳሌ ክሎዝ አፕ ሲሆን ለምን ፐርፐዝ እንደሆነ ኦልሬዲ የሚታወቅ ነው። ወይም ሲርቅም ደግሞ ለምን ፐርፐዝ እንደሆነ ከታች ወደ ላይ ሲሆን ከላይ ወደ ታች ሲሆን ሁሉም የራሳቸው መልእክት አላቸው። ሶ እነሱም ቪዥዋል ቫራይቲ በመጠቀም የምንፈልገውን ኢሞሽን መፍጠር የምንፈልገውን ስቶሪ ለመናገር ያግዙናል ማለት ነው። 10ኛ ተመልካቹን ጋይድ ማድረግ። ይህ ማለት የምንሰራቸው ሞሽኖች፣ ብራይትነሱ፣ ኮንትራስቱ፣ ዴፕዝ ኦፍ ፊልዱ ሰዎችን የት ማየት እንዳለባቸው ጋይድ ልናረጋቸው ይገባል። ይህ ማለት ለምሳሌ ኮንትራስት ሲባል የለበስነው ልብስ ላይ የምንጽፈው ቴክስት ከለር አንድ አይነት መሆን የለበትም። ለምሳሌ ጥቁር ቲሸርት የለበሰ ሰው ላይ ጥቁር ጽሑፍ አንጽፍም። ስለዚህ የዚህ ኮንትራስት ሊሆን የሚችለው ምንድነው? ነጭ ነው ማለት ነው። ስለዚህ ነጭ ብንጽፍ ከጥቁር ልብስ ጋር ስለዚህ ማች ስለማያደር በደንብ ጎልቶ የመታየት ቻንስ አለው ማለት ነው። ኮንትራስት ማለት እሱ ነው። እንዲሁም ደግሞ በፎንት ደረጃም ልታዩት ትችላላችሁ ኮንትራስትን። ሞሽኖች ከአንዱ ወደ ሌላኛው ሲንቀሳቀስ ጋይድ ልናረጋቸው ይገባል። ማየት ያለባቸውን ነገር ልናሳያቸው ወደሚገባው መምራት አለብን ማለት ነው። እንዲሁም ዴፕዝ ኦፍ ፊልድ ስንጠቀም ፊልሞች ላይ አይታችሁ ከሆነ ሁለት ሰዎች እያወሩ ከሆነና የሚያወራው ሰው ላይ ፎከስ ከሆነ የማያወራው ሰው ብለር ይሆናል አይደል? ስለዚህ ዴፕዝ ኦፍ ፊልድ መፍጠር ማለት ነው። ለምሳሌ እኔ አሁን እዚህ ቪዲዮ ላይ ዴፕዝ ኦፍ ፊልድ አለ። የት ነው ያለው ካላችሁ ባክግራውንዱ ብለር ሆኗል፣ እኔ ፎከስ ዶኛለሁ ማለት ነው። ስለዚህ የማወራው እኔ ስለሆንኩ አይናችሁ እኔ ላይ ብቻ እንዲሆን ወደ ባክግራውንዱ እንዳትሄዱ ያደርጋችኋል ማለት ነው። 11ኛ ሙዚቃን መጠቀም ስል ራንደምሊ ሙዚቃን መጠቀም ሳይሆን ለዚህ ቪዲዮ ወይም ለዚህ ስቶሪ የሚመጥነው ሙዚቃ ይሄ ነው ብላችሁ እንድታወጡ ማለት ነው። ለምሳሌ ኢሞሽናል የሆኑ ነገሮች አብዛኛውን ጊዜ አይታችሁ ከሆነ ፒያኖ ወይም ደግሞ ቫዮሊን ይጠቀማሉ። ይሄ ሆን ተብሎ ሰው እንዲሰማው ፊል እንዲያረግ፣ እንዲያለቅስ፣ እንዲያዝን ለማድረግ እነዚህን ሙዚክ ኢንስትሩመንቶች ወይም ደግሞ ሙዚቃዎችን ይጠቀማሉ ማለት ነው። ስለዚህ ፐርፐስፉሊ እንደምንጠቀም ይህንን ማወቅ ያስፈልጋል። 12ኛ ኢፌክቶችን መጠቀም። እዚህ ጋር ጥንቃቄ ማድረግ ያለባችሁ ኦቨር ዩዝ ማድረግና መጠቀም ይለያያል። ስለዚህ በጣም የበዛ ትራንዚሽን በጣም የበዛ ኢፌክት እንድትጠቀሙ አይፈቀድም። ነገር ግን ኢፌክቶችን መጠቀም ስቶሪውን ቢውልድ ከማድረግ ጋር ወይም ስቶሪውን ከማገዝ ጋር አብረው የሚሄዱ ናቸው። ለምሳሌ እንደ ስፕሪድ ራምፕ እንዲሁም እንደነ ግሎ፣ ሞሽን ብለር እነዚህ ነገሮች የምትጠቀሙት ስቶሪውን ከማገዝ ጋር የተገናኘ እንጂ እነዚህን ብቻ ለማሳየት መሆን የለበትም። ስለዚህ አንዳንድ ኤዲተሮች በጣም ፍላሺ የሆኑ ነገሮች የተለያዩ ትራንዚሽኖች ያበዙና ቪዲዮ ላይ ሰው እነዛ ትራንዚሽን ላይ ብቻ ይሆናል ፎከሱ። ስለዚህ ስቶሪው ይረሳል ማለት ነው። ስለዚህ እነዚህ ነገሮች ስቶሪውን ሊያግዙ እንጂ እነሱ ለብቻቸው የሚታዩ ነገር መሆን የለባቸው። 13ኛ ጥሩ ኦዲዮ እንዲኖራችሁ ማድረግ። አብዛኛው ጊዜ አይታችሁ ከሆነ እኔ ከራሴ ቪዲዮዎች ከድሮዎችም አይቻለሁኝ ኦዲዮ አሪፍ ስላልሆነ አንዳንድ ጊዜ ከነ ማየቱ ላይ አይፈልጉ። ኢቭን ኮሜንት ላይ ስለሚወራው ነገር ምንም ካለመስማታቸው የተነሳ ድምጽ ወይ እንደዚህ ድምጹ አሪፍ አይደለም ምናምን ይላሉ። ብዙ ሰው ቪዲዮን ቶለሬት ሊያደርግ ይችላል። መልእክቱን ብቻ እያሰማ መልእክቱ ጠቃሚ ከሆነ ቪዲዮን ቶለሬት አድርጎት ሊያልፈው ይችላል። ነገር ግን ጥሩ ኦዲዮ ከሌላችሁ ቶለሬት አያደርጉላችሁ። ጥሩ ኦዲዮ እንዲኖራችሁ ማድረግ። ለዚህም ደግሞ ኖይዝ ሪዳክሽን መጠቀም፣ ሚውዚኩን ባክግራውንድ ሚውዚኩን ባላንስ ማድረግ፣ በጣም የጮኸ እንዳይሆን የምትጠቀሙት ሳውንድ ኢፌክቶች ከሰውየው ድምጽ በላይ እንዳይጎሉ ባላንስ ማድረግ፣ ወረድ ማድረግ፣ ከጀርባ እንዲሆኑ ማድረግ፣ ብቻቸውን ጎልተው እንዳይወጡ ማፈንና
የሰውየው ድምጽ በደንብ ጎላ ብሎ እንዲሰማ ማድረግ እነዚህ ነገሮች መስራት ከአንድ ቪዲዮ ኤዲተር የሚጠበቅ ነው ማለት ነው። ስለዚህ እንደ ኤዲቲንግ ፕሪንሲፕል ሁሌም ይህንን ፎከስ ማድረግ አለባችሁ፣ ቪዲዮአችሁን መገምገም ያለባችሁ ማለት ነው። 14ኛው ከለር ግሬዲንግ። ከለር ግሬዲንግ ሲባል ዝም ብሎ ከለር መጠቀም አይደለም። ከለር ግሬዲንግ ለምን ፐርፐዝ እንደምንጠቀመው ኦልሬዲ የሚታወቁ አሉ። ለምሳሌ ዋርም ሲሆን፣ ኩል ሲሆን፣ ኦሬንጅ፣ ቴል ሲሆን እነዚህን በደንብ ማወቅ ያስፈልጋል። የምንጠቀመው ከለር ኤዲቲንጋችን ላይ ምን አይነት ሙድ መፍጠር እንዳለበት፣ ምን አይነት ሙድ እንደሚፈጠር መለየት ያስፈልጋል። ጀስት ስለሚያምር ብቻ ከለር ግሬዲንግ አይሰራም። አብዛኛውን ጊዜ የታችሁ ከሆነ አክሽን ፊልሞች ላይ ዋርም ሆነው አያውቁ፣ ወደ ኩል ይሄዱ ናል። ይሄም ደግሞ ምንድነው ግጭት ፍጭት ስለሆነ ሳድነስ ነገር ነው ማለት መፋጨት ወይም መጣላት ጥሩ ነገር ሆኖ አይደለም። ለዛ ያንን ከለር ይጠቀማሉ። አብዛኛውን ጊዜ የዌዲንግ ቪዲዮዎች ደግሞ አይታችሁ ከሆነ ዋርም ናቸው። በቃ የደስታ ስለሆኑ ሃፒነስን ስለሚገልጹ ማለት። ስለዚህ ኮንትራስት ላይም ሃይ ኮንትራስት፣ ሎ ኮንትራስት ሲሆን የራሱ የሆነ ሙድ የሚፈጥረው አለ ማለት ነው ኦዲየንስ ላይ ወይም ተመልካች ላይ። ስለዚህ ከለር ግሬዲንግም አንድ ቪዲዮ ኤዲተር ማወቅ ያለበት ከለሮቹ ከምን ጋር ምን መናገር እንደሚችሉ መለየት ሲችል ነው ማለት ነው። ስለዚህ እነዚህን ፕሪንሲፕሎች በመጠቀም ራሳችሁን ማሳደግና ጥሩ ኤዲተር የማድረግ ድርሻ የናንተ ነው ማለት ነው። የሰራችኋቸውንም ስራዎች በእነዚህ ፕሪንሲፕሎች መገምገምና መፈተሽ ትችላላችሁ። እንደ ጥሩ ኤዲተር ማሰብ የምትፈልጉ ከሆነ እነዚህን ፕሪንሲፕሎች መጠቀም አለባችሁ ማለት ነው። ለነጽ ሾፕ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ይመቻችሁ።